ሰላም ቤተሰብ እንደምን አላችሁ? በባለፈው ቪዲዮ ስለ ክሮፕ እና ስለ ስፕሊት አይተን ነበረ። በዛሬ ቪዲዮ ደግሞ እንዴት ኦቨርላይ እንደምናደርግና እንዴት ነው ቴክስቶችን ቪዲዮዎቻችን ላይ ቴክስቶችን እንዴት ነው መጨመር የምንችለው የሚለውን በዝርዝር የምናይ ይሆናል። እስከ ቪዲዮ መጨረሻ አብራችሁ ይቆዩ። ስለዚህ ፋሚሊ በባለፈው ቪዲዮ ስለ ክሮፕ ስፕሊት አይተን ነበረ። ሌላው ምንድነው እዚህ ላይ ያላሳያችሁ ተጨማሪ ስፕሊት ማድረግ ቢፈልጉ ምሳሌ ይሄን ቪዲዮ ወደ 14 ደቂቃ ርዝመት አለው። ስፕሊት ማድረግ ቢፈልጉ ሌላው መንገድ መቁረጥ ቢፈልጉ ይሄኛው ምልክት እንደምታዩት ቪዲዮ መጨረሻ ላይ ትሄዱና ክሊክ አድርጋችሁ በመያዝ የቪዲዮውን ርዝመት ልክ እንደዚህ ማሳጠር ትችላላችሁ። ያ ማለት የምትሰሩት ቪዲዮ እያጠረ ይሄዳል። ቅድም 14 ሰከንድ ነበር እንደምታዩት ወደ 4 ሰከንድ አምጥቻለሁ። ቪዲዮ እያጠረ ይመጣል ማለት ነው። ማርዘም ካስፈለጋችሁ ግን ብዙ ላይ ማርዘም ትችላላችሁ። መልሳችሁ ልክ በዚህ መንገድ ማርዘም ትችላላችሁ ወደ 12 ደቂቃ እስከ መጨረሻውም ደግሞ ድራግ ማድረግ ትችላላችሁ። በዚህ መንገድም ስፕሊት ማድረግ ይቻላል ማለት ነው። በቀጣይ ምንድነው ዛሬ ላሳያችሁ የፈለኩት እንዴት ነው ኦቨርላይ የምናደርገው። ምሳሌ ከዚህ ቪዲዮ ላይ ኦቨርላይ ማለት ሌላ ቪዲዮ መደረብ ማለት ነው። ምሳሌ ከላይ አንድ ቪዲዮ እንደረበበታለን። እቺኛውን ቪዲዮ መደረብ ብፈልግ ድራግ አድርጌ ወደ ታይምላይኑ አስገባዋለሁ። የቪዲዮውን ርዝመት የኛው ርዝመቱ ታችኛው 14 ደቂቃ ምናምን ነው የሚፈጀው። ይሄኛው ግን አጭር ነው። የምፈልግበት ቦታ ላይ ማድረግ እችላለሁ። ከመጀመሪያ ማድረግ እችላለሁ። እንደምታዩት ከላይ ማንቀሳቀሻ አለ እና ዙሪያዎቹን ደግሞ ምንድነው ነጥቦች አሉ። ድራግ በማድረግ በቀላሉ ማሳጠር ማርዘም ትችላላችሁ። አራቱም ዳይሬክሽን ማርዘምና ማሳጠር ትችላላችሁ። ሌላው እዚሁ ላይ ምን አለ? ሮቴሽን አለ። እኛን የቪዲዮውን ሮቴት ማድረግ ካስፈልጋችሁ በዚህ መንገድ ሮቴት መገልበጥ ትችላላችሁ፣ ወይም ዳይሬክሽኑን መገልበጥ እንደማለት ነው። እዚህ ላይ ግን ባይ ዲፎልት 180 ዲግሪ ላይ ማድረግ ትችላላችሁ። ዳይሬክሽኑ ደግሞ የት ይሁን? እዚህኛው ጥግ ከፈለኩኝ ወደዚህኛው ጥግ አምጥቼ እንደዚህ ማሳነስ ይችላል። ያ ማለት በዚህኛው ቪዲዮ ላይ ሌላ ቪዲዮ ደረኩ እንደምታዩት ያው ኦቨርላይ ምን ነው? ይሄ ነው በቃ ከላይ ሌላ ቪዲዮ መደረብ ማለት ነው። ከላይ ማድረግ ትችላላችሁ ካልፈለጋችሁ። በዚህ መንገድ ኦቨርላይ ማድረግ ይቻላል። ሌላው ምንድነው እዚህ ላይ ቴክስት መጨመር ከፈለጋችሁ ቴክስት ከላይ ቴክስት የምትላለች እሷን አንዴ ትነኩና ዲፎልት ቴክስት የምትላለች ዲፎልት ቴክስት የምትለውን ድራግ አድርጋችሁ ወደ ታይምላይናችሁ ታስገባላችሁ። ምሳሌ እዛ አካባቢ ላይ ወደ መጀመሪያ አካባቢ ላይ እናስገባው። እዚህ ላይ የምፈልጉትን ጽሁፍ መጻፍ ነው። እሺ ፋሚሊ ቴክስት አስገብቻለሁ። እንደምታዩት ዲፎልት ቴክስት ይላል። ቴክስት ጽሁፉን ለመቀየር በግራ በኩል ዲፎልት ቴክስት የሚለውን የራሳችሁን የምትፈልጉትን ጽሁፍ ታስገባላችሁ። እኔ ምሳሌ ሰብስክራይብ የሚል አስገባለሁ። ዳይሬክሽኑን ደግሞ ድራግ በማድረግ የምትፈልጉበት ቦታ ላይ ዙም ኢን ዙም አውት አለ። ምሳሌ ልክ እንደ ዙም አውት ማድረግ ወይም ደግሞ ስኬሉን ማሳደግ እንደማለት ነው። ከታችም ስኬሉን ማሳደግ ትችላላችሁ። የምትፈልጉበት ዳይሬክሽን ላይ ወስዳችሁ ማስቀመጥ ትችላላችሁ። እዚህ ላይ ወደ መጀመሪያ አካባቢ አስገብቻለሁ። ይሄ ሰብስክራይብ የሚለው ቴክስት ሙሉ ቪዲዮውን ይታይ ካልኩ ደግሞ እዚህ ላይ ድራግ አድርጋችሁ በቀላሉ እስከ መጨረሻው መውሰድ ይቻላል። በዚህ መንገድ እስከ መጨረሻው ማድረግ እችላለሁ። አይ እስከ ግማሽ ነው የምፈልገው ካልኩ ደግሞ እስከ ግማሽ ወስደዋለሁ። አሁን የቪዲዮ ምን እንደሚመስል እናጫውተው። ከታች ኦቨርላይ ያደረግነው አለ፣ ቴክስት አስገብተናል። ከታች ላይ ደግሞ ቪዲዮ አለ፣ ኦሪጂናል ቪዲዮ አለ። ፕሌይ ብለን እንየው። ያው ከላይ ኦቨርላይ ያደረግነው ቪዲዮ አለ። ሰብስክራይብ የሚለው ደግሞ እስከ ግማሽ ድረስ ነው ያደረግነው። ከዛ በኋላ ይጠፋል። በዚህ መንገድ እስከምትፈልጉት ሳይዝ ማርዘም ትችላላችሁ። ቴክስቱን ከመጨረሻ ካስፈለገ በዚህ መንገድ እስከመጨረሻው ማርዘም ትችላላችሁ ማለት ነው። ሌላ እዚሁ ላይ ምንድነው ቴክስት ላይ ቴክስት ከለሩን መቀየር ቢፈልጉ በግራ በኩል ቴክስት የሚለው ላይ አኒሜሽን ትራኪንግ ቴክስት ቱ ስፒች የሚል አለ። እነዚህን በቀጣይ ቪዲዮዎች አንድ ባንድ እናያቸዋለን። ለዛሬ ግን ቴክስት ላይ ቤዚክ የሚለው ላይ የራሳችሁን የቴክስት ጽሁፍ ታስገባላችሁ። ሌላው ምንድነው ፎንት አለ። ምሳሌ ፎንቱ ምን ይሁን? አማርኛ ፎንት ከሆነ አማርኛ ፎንቶች አሉ። እነሱን አማርኛ ፎንቶች መጠቀም ትችላላችሁ። የአጻጻፍ ስታይሉን ካልተመቻችሁ መቀየር። ምሳሌ እኔ የምፈልገው የትኛው አይነት ይሁን የዛ አይነት ማድረግ እችላለሁ። የዛ አይነት የምትፈልጉትን የአጻጻፍ ስታይል አይነት መጠቀም ትችላላችሁ። ስለዚህ በዚህ መንገድ የምትፈልጉትን የፎንት ስታይል መጠቀም ትችላላችሁ። እኛውን እናርገው። ሌላ ፎንት ሳይዝ በዚህ መንገድ ማሳደግ ማሳነስ ላይ ፎንት ሳይዙ ምን ይሁን የሚለውን የምትወስኑበት ቦታ ነው። ዝቅ ስትሉ ደግሞ ፓተርን አለ። ፓተርኑ ምን ይሁን? ምሳሌ ቦልድ ይሁን፣ ደመቅ ያለ ጽሁፍ፣ አንደርላይን ይኑረው፣ ኢታሊክስ ማለት ዘንበል ያለ የአጻጻፍ ስታይል አይነት ነው። ኬዙ ምን ይሁን የሚለው እዚህ ላይ አፐር ኬዝ ነው ማለት አፐር ኬዝ ሙሉ እንዲሆን ምሳሌ ሙሉ ካፒታል ያው ሰብስክራይብ የሚለው ሙሉ ካፒታል ይሆንላችኋል። መልሳችሁ ይሄኛውን በመንካት ሎወር ኬዝ ማድረግ ትችላላችሁ። ሎወር ኬዝ ማለት ሙሉ ስሞል እንዲሆን እንደምታዩት ሙሉ ስሞል ይሆናል። የመጀመሪያው ብቻ ካፒታል እንዲሆን ከፈለጋችሁ ደግሞ ታይትል ኬዝ የሚለውን ማድረግ ትችላላችሁ። ብዙ ጊዜ ታይትል ኬዝ ቢሆን መልካም ነው። ከላዩ ምን ይሁን?
አሁን ሰብስክራይብ የሚለው ከለሩ ምን ይሁን የሚለውን ደግሞ እዚህ ላይ መምረጥ ትችላላችሁ። ምሳሌ እኔ የፈለኩት የዚህ አይነት ከለር ከሆነ ማለት ከናንተ ቪዲዮ ጋር የሚሄድ ከለር ትመርጣላችሁ። እዚህ ላይ የምትፈልጉትን አይነት ከለር ትመርጣላችሁ። የሚታይ የሆነ ከለር አይነት መምረጥ እንዳረሱ እዚህ ላይ እሱን ከመረጣችሁ በኋላ ካራክተሩ ምን ያክል ይሁን ምሳሌ ካራክተር 4 አረኩታ እንደምታዩት ምን አደረገው እያሰፋው አይደለ ካራክተሩ በጣም አንዱ ካራክተር ሌላው ካራክተር በጣም እየተራራቀ ይሄዳል። ማጥበብ ካስፈለገ ደግሞ ይሄኛውን ወደ ኖርማል ኔጌቲቭ ማድረግ ትችላላችሁ። ባይዘው እንደዚህ ማጠጋጋት ትችላላችሁ። ማጠጋጋት ይቻላል። ኖርማሊ 0 ላይ ቢሆን ምንም ችግር የለውም። ካልሆነ ደግሞ ትንሽ እንዲራራቅ ከፈለጋችሁ 1 2 ማድረግ ትችላላችሁ። ሌላው ላይኑ ደግሞ ምን ይሆናል? አሁን እዚህ ምሳሌ የላይን ስፔስም ተቀምጧል። ላይኑ ያ ማለት አሁን ምሳሌ ከሁለት ጽሁፎች ቢኖሩ ከላይና ከታች መሃል ላይ ያለውን የላይን ስፔስ የምታራርቁበት መንገድ ነው። ሌላው ዝቅ ስትሉ አላይመንቱ የትላይ ይሁን የሚል ነገር አለ። እዚህ ላይ በግራ በኩል በቀኝ በኩል አሁን ምሳሌ ይሄኛው ሰፋ ያለ ቢሆን እንደዚህ ሰፋ ብናረገው ሰፋ አድርገን እንየው። ልክ እንደዚህ ሰፋ አድርገን አላይመንቱ በቀኝ በኩል ይሁን በግራ በኩል ይሁን ይሄኛው ደግሞ ሴንተር ከፈለጋችሁ እቺኛውን ሴንተር ማድረግ ትችላላችሁ። ወይም ደግሞ እነዚህ ሌሎች ጀስቲፋይ አይነቶች አሉ። በዋናነት ግን ምንድነው የምትፈልጉበት ዳይሬክሽን ለማድረግ ያን ያክል ዝም ውስጥ መግባት የለባችሁም። ልክ በዚህ መንገድ ሙቭ ማድረግ ማንቀሳቀስ ስለምትችሉ ማለት ነው። ሌላው ሪሴት ስታይል አለ። የዚህ አጻጻፍ ስታይል ምን ይሁን የምትፈልጉት አይነት የአጻጻፍ ስታይሎችን መምረጥ ትችላላችሁ። ከነዚህ ባለ ይሄኛው ከተመቸኝ ይሄኛውን ላደርገው እችላለሁ። ይሄኛው ማለት የበለጠ የምታስገቡትን ቴክስት የበለጠ ውብ እንዲሆን የምታደርጉበት መንገድ ነው ይሄኛው። ለዚህኛ ይሄኛውን እናደርጋለን። ሌላ እዚህ ላይ ትራንስፎር ስኬል የሚል አለ። ይሄኛውን አሁን ማሳደግ ማሳነስ ትችላላችሁ። ልክ ላይ እንዳየነው ላይ እቺኛው ፎንት ሳይዝ ስኬል ጋር ተመሳሳይ ነው ይሄኛው። እዚሁ ላይ ምን አለ ፖዚሽን አለ። ፖዚሽን ኤክስ ኤንድ ዋይ ብላችሁ ማስቀመጥ ይቻላል። ካልሆነ ግን የራሳችሁ ሙቭ ስታደርጉት የራሱን ፖዚሽን ኤክስ ዋይ ኮኦርዲኔሽን በትክክል ያስቀምጥላችኋል። ሌላ ብሌንድ ሞድ አለ። ኦፓሲቲው ምን ያክል ይሁን አሁን ምሳሌ ኦፓሲቲውን እንደዚህ መቀነስ መጨመር ትችላላችሁ። ይሄ ወሳኝ ነው ለቪዲዮአችሁ እንደዚህ በደንብ እንዲታይ ከጀርባ ያለው ነገር እንዲታይ ከፈለጋችሁ ኦፓሲቲውን መቀነስ መጨመር ትችላላችሁ። ስለዚህ እኛ ወደ መሃል አካባቢ እናደርገዋለን። ስትሮኩ ምን ይሁን ከለር እዚህ ላይ ትመርጣላችሁ። ምሳሌ እኔ ቀይ እናደርገው እስኪ። ከጀርባ እንደምታዩት ስትሮኩ ቀይ ይሆናል ማለት ነው። ስትሮኩ ደመቅ ይበል ፈዘዝ ይበል የሚለውን ደግሞ እዚህ ላይ ቲክነሱን ራሳችሁ መወሰን ትችላላችሁ። ባክግራውንድ ይኖረው ወይ የጽሁፉ ባክግራውንድ ከፈለጋችሁ የባክግራውንድ አይነት አለ ደግሞ ይሄኛው አይነት ወይም ደግሞ የዚህኛው አይነት መምረጥ ትችላላችሁ። የምትፈልጉትን ባክግራውንድ በባክግራውንዱ ከለር ምን አይነት ይሁን የሚለውንም እዚህ ላይ መወሰን ትችላላችሁ። ያ ማለት በደንብ የምታስገቡትን ቴክስት የበለጠ ውብ ለማድረግ የምትጠቀሙበት ዘዴ ነው ይሄኛው። እስኪ ባክግራውንድ ከለር ይሄኛውን እናርገው። የምትፈልጉትን ከናንተ ቪዲዮ ጋር የሚሄደውን ትመርጣላችሁ። የባክግራውንድ ከለር ደግሞ ኦፓሲቲው ምን ያክል ይሆናል? አሁን ኦፓሲቲውን ቀነስ ብታረጉት ከጀርባ ያለው ነገር በደንብ እንዲታይ የተወሰነ ቀነስ ታረጉታላችሁ። ራውንድ ሬክታንግል ይኑረው ወይ የሚለውን ደግሞ እዚህ ላይ መወሰን ትችላላችሁ። ይሄኛው የበለጠ ደግሞ ውብ ያደርገዋል። አሁን ራውንድ ሬክታንግል እዚህ ላይ ሙሉ ራውንድ ሬክታንግል ያደርግላችኋል። ይሄ የበለጠ ቪዲዮአችሁን አሁን ሙቭ ያደርገዋል። የበለጠ ሙቭ ያደርግላችሁ። ሄቱ ምን ያክል ይሁን ሄቱ ከፍ ይበል ዝቅ ይበል የሚለውን መወሰን ትችላላችሁ። በጣም ከፍ ባይል መልካም ነው። ዊዝዱንም እንደዚሁ ወደ ጎን ያለውን ሙሉ ዊዝዱን እንደዚህ ማርዘም ይቻላል። እዚህ ላይ እንደምታዩት ከጎን ዊዝድ ጨምሬበታለሁኝ። ኦፍሴት የሚላለ እነዚህንም እንደምታዩት ሙሉ በሙሉ ወደ ላይ እንዲወጣ ብታረጉበት ነው። ወደ ታችም እንዲወጣ ወይም ወደ ጎን እንዲወጣ በዚህ መንገድ ማድረግ ላላችሁ ይሄ ቪዲዮአችሁን የበለጠ ውብ የሚያደርግላችሁ አንዱ የቴክስት ኢፌክት ስለሆነ ነው። ሌላ ግሎ የሚላለ ግሎ መጨመር ትችላላችሁ። አሁን እዚህ ላይ ግሎ እንደምታዩት የሆነ ግሎ ከለር ይጨምርበታል አይደል? እዚህ ላይ ግሎ ይጨምርበታል። አሁን እዚህ ላይ አጥፍቼ ባሳያችሁ ይሄ ነበር በፊት። ግሎ ሲጨምርበት ደግሞ የዚህ አይነት ይሆናል። ከለሩን መቀየር ትችላላችሁ። ግሎ ከለር ምን አይነት ይሁን? ምሳሌ እኔ ጥቁር ላድርገው። እንደምታዩት ግሎ ምንድነው የሆነው? ጥቁር ነው አይደለ? ያው ግሎን ሳጠፋው ይሄ ነው። ግሎ ሳረግበት ደግሞ የተወሰነ ጠቆር ያደርገዋል። ኢንቴንሲቲውንም መጨመር መቀነስ ትችላላችሁ። አሁን የግሎ መጨመር መቀነስ ትችላላችሁ። እዚህ ላይ ጥቁር ነበር ያደረግነው። ጥቁር እናርገውና መጨመር መቀነስ ትችላላችሁ። ያውና በዚህ መንገድ ግሎ ከመጨመር ይቻላል። ይሄኛውንም ግሎ አይነት መጠቀም ትችላላችሁ። ስለዚህ ከናንተ ቪዲዮ ጋር የሚሄደውን ትመርጣላችሁ። የግሎ ደግሞ ሬንጁ ምን ይሁን? ሬንጁንም መጨመር መቀነስ ይቻላል። በደንብ ደመቅ እንዲል እነዚህ ከላይኛው ካየኑ ጋር ዋይ ኦፍሴት እና ኤክስ ኦፍሴት የሚለው ከላይ ካየኑ ጋር ተመሳሳይ ነው። ሌላ ሻዶ መጨመር ትችላላችሁ። በለጠ በቃ አሪፍ ያበደ ጽሁፍ እንዲሆን ሻዶ መጨመር ትችላላችሁ። ኖርማሊ እዚህ ላይ እስካሁን ሻዶ የለውም። ምሳሌ ሻዶ ደግሞ እስኪ ቢጫ ከለር እንዲያሳውቀን ቢጫ ከለር እና ቢጫ ከለር ሻዶ ጨምሬበታለሁ። እስኪ ሻዶውን አጥፍተን እንየው። ተወሰነ ልዩነት አለው። እዚህ ላይ ኦፓሲቲውንም መጨመር መቀነስ ትችላላችሁ። ማለት ግሎ በደንብ ከቨር ስላደረገው አላሳወቀንም። ብለርነስ የሚልም አለ። እኛው መጨመር መቀነስ ትችላላችሁ። የሻዶ
ብለርነስ ሳይሆን ቢጫ እናርገውና ወደ ቢጫ ሄደ ከለር ነው ይሄኛው። ብለርነሱንም ነው ለምታዩት በዚህ መንገድ በደንብ እንዲታይ ማድረግ ትችላላችሁ። ሌላው ምንድነው ዲስታንሱንም እንደዚህ ከላይሁን ከታችሁን የሚለውን አሁን ከታች ሳደርገው ቢጫው ከታች ይበዛል አይደለ? ከላይም እንደዚህ ዲስታንሱን መቀየር አንግሉንም መቀየር መጨመር ትችላላችሁ። አንግሉ እንደዚህ ይሁን 49 ዲግሪ ኔጌቲቭ 77 ዲግሪ ከሆነ ምናምን ራሱ ያዞረላችሁ ይሄዳል ማለት ነው። በዚህ መንገድ ቤተሰብ ቪዲዮአችሁን የበለጠ የቴክስት ኢፌክቶችን ወይም ደግሞ ውብ ማድረግ ትችላላችሁ። እስኪ አሁን ቪዲዮውን እናጫውትና እንየው። እሺ ቪዲዮውን እናጫውተው ከመጀመሪያ ጀምረን። ልክ እንደምታዩት ቴክስቱ የራሱ ኢፌክት የራሱ ውበት ሰጥቶታል። በዚህ መንገድ ቴክስታችሁን ውብ ማድረግ ይቻላል። በቀጣይ ደግሞ በጣም ብዙ ኢፌክቶች አሉ፣ አኒሜሽኖች አሉ፣ የቴክስት አኒሜሽኖች በብል የሚላለ ኢፌክቶች አሉ። እነሱን በቀጣይ የማሳያችሁ ይሆናል። ላይክ ሰብስክራይብ በማድረግ ፋሚሊ ቤተሰብ እንሁን። መልካም ቀን።